ነፃነት ወርቅነህ ህይወቱ ካለፈ በኋላ ታዋቂውና ተወዳጁ ፊልም ባለሙያ ያሬድ ሹመቴ ማለት ነው ስለሱ በፌስቡክ ገጹ ላይ እንደዚህ ሲል ጽፎ ነበረ። በጣም ስለነካኝ ነው እንግዲህ እስኪ ላጋራችሁ። መቀሌ ለስራ ሂደን ነበረ። ታዲያ ቀረጻ ላይ ያለን አንዲት ትንሽዬ ልጅ መጣችና ጥምጥም አለችበት አለ ነፃነት ላይና ነፂ እናቴ በጣም ትወድሃለች፣ እዚህ ሆቴል ካረፋችሁ በኋላ ይዣት ልምጣና ትተዋወቅ ወይ ብላ ትጠይቀዋለች ማለት ነው። ነፃነትም እሺ ይላትና የእናቴ ስም ማን ነው? ስፍራቸው የት ነው የሚኖሩት ብሎ ይጠይቃታል ልጅቷን ማለት ነው። ታዲያ ልክ ቀረጻ እንደጨረስን በቃ ባልደረቦቻችን ይሰብስቡት እቃውን እኔ እናንተ የሆነ ስፍራ ላይ ሄደን እንመጣለን አለኝና ባጃጅ ኮንትራት ይዘን የሆነ ቦታ ላይ ሄደን አለ። ቦታውን እየጠየቀ ታዲያ ወርደን ከባጃጅ ሰዎችን ስንጠይቅ አለ ከሚጠይቁት ሰዎች ጋር ሁሉ ፎቶ ይነሳ ነበር አለ። ከዛ ጠይቀን እዛ ስፍራ ላይ ይደርሳሉ። የት ሄደ ይመስላችኋል? የልጅቷ እናት ቤት ማለት ነው። እናትየው ስራ ላይ ነበሩ። ልክ ነፃነትን ሲያዩት እጅግ በጣም ደነገጡ አለ። በቃ በጣም ጥምጥም ብለውበት አለቀሱ አለ። በህይወት ያለ ያሬድ ሹመቴ ሰው ሰርፕራይዝ እንደዚህ ሲያስለቅሰው በፍጹም አይቻል አቅም ሲል ስለ ነፃነት እንግዲህ እንደዚህ ብሎ ጽፏል ማለት ነው። ያው እንግዲህ ቅልብ ካለ መልካምነት ካለ ሰው ከሞተ በኋላ ደግሞ በሰዎች እንዲህ ይመሰክርለታል። ይሄም የሆነው ታዲያ መልካምነት ብቻ ካለ ነው እንጂ ያው ልባችን ለደነደነ ሰዎች ማንም ምስክር ሊሆነንም አይችልም ካለፍን በኋላ።